ጤና ይስጥልኝ። ዋይፋይ ሲቋረጥባችሁ ቀጥታ እንዴት በ994 በሜሴጅ ራሳችሁ ማስመዝገብ እንደምትችሉ ባጭሩ አሳያችኋለሁ ማለት ነው። ከዛ በፊት ግን +1 በመጫን ቤተሰብ ይሆኑ። የቤቱ ዋይፋይ ሲቋረጥቦት ቀጥታ 994 ሳይደውሎት ወረፋ ነው ጠብቁ ከሚላችሁ ቀጥታ ሜሴጅ በመላክ ብቻ ማስመዝገብ እንደምትችሉ ባጭሩ እነግራችኋለሁ ማለት ነው። ስለዚህ የቤታችሁ ዋይፋይ ከተቋረጠባችሁ ኢንተርኔታችሁ ከተቋረጠ ሜሴጅ የሚለውን ትከፍታላችሁ። ወደ 994 የመጀመሪያ 01 ብላችሁ ትልካላችሁ። ልክ 01ን ከላካችሁ በኋላ ሜሴጅ ይልክላችኋል ኢትዮ ቴሌኮም። እባክዎ ብልሽቱን ለማስመዝገብ የሚከተለውን ይላኩ ይላል። ስለዚህ የሚከተለው ምንድነው እሱ የሚለው መጀመሪያ 0ን ትጫናላችሁ። ከዛ በኋላ ኮከብ ትጽፋላችሁ። ከዛ የኢንተርኔት መለያ ቁጥር ከኢትዮ ቴሌኮም ስትገዙ የተሰጣችሁ አለ እሱን ታረጉና ስፔስ ታረጋላችሁ። ትንሽ ክፍት ቦታ ትተውና ደግሞ የሞባይል ቁጥሮችን ያስገቡና ሴንድ ይሉታል ማለት ነው። ይህንን ልክ እንዳደረጉ ብልሽቶትን አስመዘገቡ ማለት ነው። ያን ጊዜ ያስመዘገቡት ብልሽት የመከታተያ ቁጥር ይላክላቸዋል ማለት ነው። ያ ቁጥር ደግሞ ቀጥታ ለቴክኒሻኖች ይሄዳል። ቴክኒሻኖች መጥተው ይጠግኑታል ማለት ነው። በቀላሉ እንደዚህ ማስመዝገብ ትችላላችሁ። እንደዚህ አይነትና ቀጣይ መረጃዎች እንዲደርሱት ባኮ የፕላስ ምልክቷን በመጫን ቤተሰብ ይሁኑ። አመሰግናለሁ።